ሰላም የተወደዳችሁ በዛሬው ቪዲዮ ለኩላሊት ጤና ተመራጭ የሆኑ ምግቦችን በዝርዝር እናያለን። እስከ መጨረሻው አብራችሁኝ ትቆዩ ዘንድ ጋበዝኩ። ኩላሊት በሰውነታችን ውስጥ ያሉ አስፈላጊ ቆሻሻዎችን በማጣራት የፈሳሽና የኤሌክትሮላይት መጠንን በማመጣጠን የደም ግፊትን በመቆጣጠርና የቀይ የደም ሴሎች ምርትን በመደገፍ ረገድ ወሳኝ ሚና የሚጫወት የሰውነት ክፍል ነው። ተገቢ የአመጋገብ ስርዓት የኩላሊት ተግባርን ለመጠበቅ ለረጅም ጊዜ የሚቆይ የኩላሊት በሽታን ለመከላከልና የበሽታውን ስርጭት ለመቀነስ ከሚረዱ ቀዳሚ መሳሪያዎች አንዱ ነው። ለኩላሊት ጤና ተመራጭ ከሆኑ ምግቦች ውስጥ የመጀመሪያው ውሃ ወይም በቂ ፈሳሽ መውሰድ ነው። መርዛማ ነገሮችን ለማስወገድና የኩላሊት ጠጠርን ለመከላከል እንግዲህ ውሃ ይጠቅማል ማለት ነው። እንዲሁም የሽንት ምርትንና የኩላሊት የማጣራት ስራን ይደግፋል። ለዛሬ በሁለተኛ የተቀመጠው ቤሪዎች ናቸው። እንደ እንጆሪ፣ እንደ ብሉቤሪ ያሉ ማለት ነው። እነዚህ በአንቲኦክሲዳንት የበለጸጉ ናቸው። ዝቅተኛ የፖታሲየምና የሶዲየም መጠን አላቸው። እነዚህ የሽንት ቧንቧ ኢንፌክሽንን ለመቀነስ ይረዳሉ። ሶስተኛ ለዛሬ የተቀመጠው አፕል ነው። አፕል በፋይበር እና የሰውነት መቆጣትን በሚቀንሱ ንጥረ ነገሮች የበለጸገ ሲሆን ከሌሎች ፍራፍሬዎች አንጻር ሲታይ አነስተኛ ፖታሲየም በመያዙ ለኩላሊት ጤና ወሳኝ ያደርገዋል ማለት ነው። ዛሬ በአራተኛ ያስቀመጥነው ጥቅል ጎመን ነው። ጥቅል ጎመን ዝቅተኛ ፖታሲየም እና ፎስፈረስ ይዟል። በቫይታሚን ሲ እና በቫይታሚን ኬ እና በፋይበር የበለጸገ ሲሆን ሻሻ እና መርዝ የሆኑ ነገሮችን ከሰውነታችን ለማስወገድ እና ለምግብ መፈጨት ይረዳል። ለዛሬ በአምስተኛ ያስቀመጥነው አበባ ጎመን ነው። አበባ ጎመን ጥሩ የቫይታሚን ሲ እና ፎሌት ምንጭ ነው። በኩላሊት ላይ የሚፈጠርን የአሲድ ጫና ለመቀነስ ይረዳል። ሌላው የወይራ ዘይት ነው። የወይራ ዘይት ጤናማ የሆኑ ሞኖ አንሳቹሬትድ ቅባቶችን ይዟል። የሰውነት መቆጣትንና የህዋሳት መጎዳትን ይቀንሳል። እንዲሁም ለልብ ጤና ጠቃሚ በመሆኑ ለኩላሊት ታካሚዎች እንግዲህ ወሳኝ ያደርገዋል ማለት ነው። ለኩላሊት ጤና መቀነስ ያለብን ምግቦች ከፍተኛ የጨው መጠን ያላቸው ምግቦችን፣ የተቀነባበሩና የታሸጉ ምግቦችን መቀነስ ይገባናል። ከመጠን በላይ የእንስሳት ፕሮቲን ያላቸው ምግቦች መቀነስ ይገባናል። እንዲሁም እንግዲህ ጣፋጭ መጠጦችን መቀነስ ይገባናል። መልካም ጊዜ።